ይሄ ደግሞ አሁን ማሳያችሁ ባለ 3 መኝታው ነው። ይሄ ሊፍቱ ነው። ወደዚህ ሊፍት አለ። አሁን ወደ ሶስተኛው ባለ 3 መኝታው የያዘው ቦታ እንዲሆነ በጣም ሰፊ ነው። አሁን ሙሉ ለሚከፍል በ173 ካሬ ኮመኔላ 13 ካሬ ይቀነሳል። 160 ካሬ ነው። አጠቃላይ 160 ካሬ ነው። ዋጋው 13 ሚሊዮን ነው። ነው ይሄኛው ኦፕን ኪችን ነው። በምትፈልጉት ፓርቲሽን ሰርታችሁ በምትፈልጉት ዲዛይን መስራት ትችላላችሁ። ምክንያቱም እናስረክባችሁ ሴሚ ፊኒሽድ ነው። ወለሉም እንደምትመለከቱት ነው። ወለሉም በምትፈልጉት የሴራሚክ ፊኒሽንግ የወለል ፊኒሽንግ መጨረስ ትችላላችሁ። እዚህ ጋር ደግሞ የሚታየው ወይ የሰራተኛ ክፍል ወይ ደግሞ ስቶር ማድረግ የምንችለው ነው። 9 ካሬ ናት። አሁን ወደ መኝታ ቤቶቹ እናያለን። ይሄውና ይሄ ዋናው የማስተር ቤድሩም ነው። በጣም ሰፊ ነው። የራሱ የሆነ መታጠቢያ ቤት አለው። እንደምትመለከቱት ነው። መታጠቢያ ቤቱ በዚህ ጋር ነው። ሁለቱ መኝታ ቤቶች አሁን አሳያችኋለሁ። ይሄኛው የጋራ መታጠቢያ ቤት ነው። ወደዚህ ደግሞ ስንመጣ ሁለተኛው መኝታ ቤት ይሄ ነው። ናቹራል ቬንቲሌሽኑ ራሱ በጣም የሚያምር ነው። የጠዋት ፀሐይ በጣም በጥሩ ሁኔታ የምናገኝበት ነው። ቪውም ብዙ አይከፋም። ወደ ጉራናት ከዚህ ብትታየን። ይሄ ደግሞ ሶስተኛው መኝታ ቤት ነው። የራሱ ባልከኒ ያለው የራሱ በረንዳ አለው። እስከዚህ ድረስ መዝጋትና ከዚህ በኋላ ደግሞ በመስታወት በር ክፍት መሆን ይችላል። ናቹራል ቬንቲሌሽን ነው። የከሳቱ ፀሐይ ደግሞ አሁን የቀረጽን ያለነው ጠዋት ላይ ነው። የከሳቱ ፀሐይ ደግሞ በጥሩ ሁኔታ ወደዚህ ይመጣል እና ይሄን ይመስላል። እናመሰግናለን። ይፍጠኑ። 13 ሚሊዮን ብር ይደውሉ። ቁጥር እናስቀምጣለን።